የዘጠኝ ወር ልጅ ነው ተታብኝ ሞቴው እናቴ አድኑልኝ እርዱኝ ታጃውታ ያልጠገበው ወንድሜን አድኑልኝ እባካችሁ እንዳታሳልፉት ክርስቲያን ሆናችሁ በእግዚአብሔር ሙስሊም ሆናችሁ ደግሞ በአላህ ስም ጠይቃችኋል ይህ የሚታዩት ልጅ የ5ኛ ክፍል ተማሪና የ14 ዓመት ብላቴና ሁለቱም ኩላሊቱ ፌል አድርጎ ለሕክምና ደግሞ እስከ 6 ሚሊዮን ብር ተጠይቋል የልጅ አባት እንዲህ ይላል 6 ሚሊዮን ብር ሲጠየቅ ወዴት ልሄድ ከአቅሜ በላይ ሆነብኝ እባካችሁ ልጅን አድኑልኝ ይላል የኢትዮጵያ ሕዝብ እጃችሁን ዘርጉልኝ እንትነሽ እባካችሁ አደራላ ልጅን አድኑልኝ ያልፈልግ አድኑልኝ 6 ሚሊዮን ብር ምናምን ስትጠይቅ በቃ ምን ወደ ልሂድ ወደ ትገባለህ አቅሜን ያህል ሞከርኩ ከዛ በላይ በቃ አቅም የለኝ የኢትዮጵያ ሕዝብ እርዱኝ አግዙኝ እላለሁ ስለፈጠራችሁ ስለመድኃኒዓለም እርዱኝ አግዙኝ ወገን አግዙኝ እርዱኝ ልጄን አድኑልኝ እህት ትናገራለች ያለ እናት ያደገው ትንሽ ወንድሜን እባካችሁ አድኑልኝ ትላለች ያለ እናት ያደገው ወንድሜን አድኑልኝ የዘጠኝ ወር ልጅ ነው ተታብኝ ሞቴው እናቴ አድኑልኝ እርዱኝ ታጃውታ ያልጠገበው ወንድሜን አድኑልኝ እርዱኝ የኢትዮጵያ አድኑልኝ ይህ ብላቴና እኔ መዳን እፈልጋለሁ በጓደኞቼ ጋር መጫወት እፈልጋለሁ ይላል መሞት አልፈልግም እርዱኝ ከልጅ ጋር መጫወት ናፍቆኝ ልጅ ኢዮብን እስኪ አንድ የምትወደውን መዝሙር ዘምርልኝ አልኩት እሱም በትንሽ አንደበቱ እንዲህ ሲል ዘመረ ተጨንቄያለሁ ልንገርሽ ምስጢረኛዬ እናቴ ነሽ ሰው ያልሰማውን ብርቱ ምስጢር ድንግል ሆይ ላንቺ ላማክር የቁስለኛው መድኃኒቱ የአዳም ዘር ሁሉ ነሽ ሕይወቱ ሌላኛው እህትም እባካችሁ ወንድሜን አድኑልኝ ትላለች እባካችሁ ወንድሜን አድኑልኝ እባካችሁ ተጫውታል አልጠገበውን ወንድሜን አድኑልኝ በቃ እርዱን እባካችሁ የኢትዮጵያ ሕዝብ ታደጉን ይሄን ሊያድኑልን በተለይ ቲክቶክ ላይ በበጎና በመልካም ስራችሁ ተጽዕኖ ፈጣሪ ሆናችሁ እና አዶናይ እና ባላደራው ማስተር አብነትና እንዲሁም ስለ እኔና ሌሎቻችሁም ስማችሁን መጥቀስ ያልቻሉ ደጋግ ኢትዮጵያውያኖች እባካችሁ የዚህን አንድ ፍሬ ብላቴና ሕይወትን እንታደግ እንላለን ዶክተሮች እንደሚሉት ከሆነ ልጁ ሕፃን ስለሆነና ዲያሊሲስ ለማድረግ አቅሙ ስለማይፈቅድ በአስቸኳይ ንቅለ ተከላ ማድረግ አለበት ለዚህ ደግሞ እስከ 6 ሚሊዮን ብር ያስፈልጋል በአገር ውስጥና ከሀገር ውጭ ያላችሁ ደጋግ ኢትዮጵያውያኖች እባካችሁ ይህንን ልጅ በጋራ ተረባርበን እናትርፈው እናንተ ደጋግ ኢትዮጵያውያን በአገር ውስጥም በውጭም የምትገኙ በገንዘብ መርዳት የምትችሉ በገንዘብ አቅም የሌላችሁ ሼር ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ ሕፃን ኢዮብን መርዳት የምትፈልጉ ሰዎች ከላይ በምናስቀምጥላችሁ አካውንት መርዳት የምትችሉ መሆኑን እንገልጻለን ከዛ በተጨማሪ በገንዘብ መርዳት የማትችሉ ሰዎች በሐሳብ በሌሎችም ድጋፍ ማድረግ የምትፈልጉ ሰዎች ይህንን ቪዲዮ ሼር ኮፒ ሊንክ በማድረግ ብዙ ተጽዕኖ ፈጣሪ ሰዎች ጋር ሊደርስ በማድረግ እንድታግዙንና እንድትረዱን በእግዚአብሔር ስም እንጠይቃለን ሰው ለመርዳት ሰው መሆን በቂ ነው